በአጠቃላይ በፊኒዶ 2 11400 ስደተኞች ይገኛሉ። ከነዚህ 6007 ሴቶች ናቸው። ቀሩ ያው ወንዶች ናቸው። በመጠለያ ጣቢያው ኦልሞስት ወደ 52000 አካባቢ ስደተኞች ይገኛሉ። እንደውም ከዛ በላይ ተብሎ ይገመታል። ኦሬዲ አሁን ግን በእጃችን ላይ ያለው ዳታቤዝ 52000 አካባቢ ናቸው። በድርጅታችን ኦሬዲ የስደተኛ ፕሮቴክሽን ከለላ ደህንነት ማስጠበቅ እንዲሁም ደግሞ በውስጣችን በካምፕ ውስጥ የሚሰሩትን ፓርትነሮች በአገልግሎት ሰጪዎችን ቁጥጥርና ድጋፍ እናደርጋለን። በአጠቃላይ በመንግስት የሚሰጡ ሁሉም አገልግሎቶች እንዳለ እንደ ፓኬጅ ይሰጣል። በዋናነት ግን ያው ምግብ አለ፣ ራሽን ወራዊ፣ የውሃ አገልግሎት አለ፣ ዋሽ እንደ አጠቃላይ ማለት ነው፣ የሳኒቴሽን ውሃና የሄልት ሰርቪስ፣ የኒውትሪሽን የላይቭሊሁድ አክቲቪቲዎች የሚባሉ አጠቃላይ ማለት ነው። የኑሮ ማሻሻያ ዘዴዎችም ተጨማሪ ከራሽኑ ሌላ ከፕሮቴክሽን አጠቃላይ ቻይልድ ፕሮቴክሽን እና የጀነራል ፕሮቴክሽን ደግሞ ሜይንሊ በአራሪስ የሚሰራ ስራ ነው በተለይ ማለት ነው። በካምፓችን ወደ 12 ድርጅቶች አሉ። ከዛም ውስጥ ትልቁን ስራ የሚሰራው ፕላን ኢንተርናሽናል ነው። ፕላን ኢንተርናሽናል በእኛ ካምፕ ያው ሶላራይዜሽን ውሃ ፕሮሰስ ይሰራል። ሶላራይዜሽን ያው አዲስ ቴክኖሎጂ ቤዝ አድርጎ የመጣ ነው። ኦልሞስት በእኛ ካምፕ 2 ወተር ሶርስ ላይ ሰርቷል። የነበሩትን ኤግዚስቲንግ የጄኔሬተሩን ሲስተም ወደ ሶላራይዜሽን የተቀየረው እነዛ ስራዎች ላይ ይሰራል። በተለይ በፊኒዶ 2 ፕላን ኢንተርናሽናል ሶስት ይሰራል። በወጣቶች ኢምፓወርመንት ይሰራል፣ በቻይልድ ፕሮቴክሽን ይሰራል። ኢሲዲ ማለ ቅድመ መደበኛ ትምህርት ሌላ ደግሞ በሳንዋሽ የሰራው የውሃ ኮንስተንስ እንዲቀርብ የውሃ ቴክኖሎጂ ቀርቦ እሱም አንድ የቀረበ ያለ እንትን ነው። እስካሁን አገልግሎቶችን እነሱ ናቸው ያለው። ከዚህ በፊት በፊውል ኮንሰፕሽን የሚሰሩ ጄኔሬተሮች ናቸው። ጄኔሬተር ሲሆን ይበላሻል። አሁን ደግሞ ከረንትሊ የፊውል ኮስቱን ታውቃላችሁ በጣም ዋጋው እየናረ ነው ያለው። ኢንፍሌሽኑ እንደ የዶላሩም ችግር አለ በአገር ውስጥና ከዛ አኳያ ስናየው ሶላራይዜሽን በጣም ሞደርን ተመራጭ የሆነ ነው። ከዛ ባለፈ ደግሞ በፊውል ኮስትና ታይሙን ሊሚት እናደርጋለን። ምክንያቱም በጀት ጋር የተያያዘ ነገር አለ። ኢንተርናሽናል ኮሚኒቲውን እጁን እየሰበሰበ ነው ያለው፣ ብዙም ትኩረት እየሰጠ አይደለም። ከዛ አኳያ ኦሬዲ የጄኔሬተሩ ፓምፕ የሚያደርግበትን ታይም ድርጅቱ የግዝ በጀት ሊሚት ስላለበት ያሳንሳል። ሌላው ጄኔሬተሮቹ ስታክ የሚያደርጉበት ሰዓት ብዙ ታይም ስናሰራቸው ኦልሞስት የመርከም ባህሪ ያላቸው ሜንቴናንስ ይፈልጋል። በዛ ምክንያቱም ውሃ ኦልሞስት የሚዘጋበት ሁኔታ ነው ያለውና ኦልሞስት አሁን ካለው ጋር ስናነጻጽረው ከዚህ በፊት 15 ሊትር እንኳን ፐር ዴይ መስጠት ማንችል ፐር ፐርሰን መስጠት ማንችልበት ደረጃ ሁሉ ደርሰን ነበር። ያ ኮንስታንትሊ ነው። ከዛ ባለፈ ደግሞ መሀል ላይ የሚቋረጥበት 1 ሳምንት 2 ሳምንት የሚቋረጥበት ሂደት ነበር። አሁን ግን ያ ነገር ከተሰራና ቴስት ተደርጎ ካለፈው በኋላ አገልግሎት መስጠት ከጀመረ ወዲህ ሚኒመም 19.6 19.1 ሞስ ከ19 በታች የወረደበት ጊዜም የለም። የምን ስደተኛው በጣም የተደሰተበት አንድ ቀን ስለ ውሃ ኮምፕሌን በዚህ አመት ውስጥ ያልሰማንበት ሁኔታዎች ነው የነበሩትና ሞር የተሻለ የሆነበት ደረጃ ነው ያለው። አንደኛው የውሃ ነው መሰረታዊ ችግር። በብዙ ካምፖች እኔ በተርፋም አካባቢ ነበርኩኝ ቅድም በሶስት ካምፖች አካባቢ ያለ ውሃ እጥረት ከባድ የሚባል ነው። ምክንያቱም እኛ ምን ለካው ስታንዳርድ አለ ኦቻም ያቀርበው የኔቸርም የሚከተለው እኛም ፎሎ የምናደርገው ስታንዳርድ ሳለ አትሊስት ከ15 እስከ 20 ሊትር ለአንድ ሰው በአንድ ቀን መቅረብ አለበት ማለት ነው ለሰው ተከፋፍለው። ስለዚህ ያለው ከ19 እስከ 21 አካባቢ እና አቨሬጅ እየቀረበ ነው አሁን። ስለዚህ አቨሬጅ ማለት ከተርፋም አካባቢ ካለ ደግሞ ከ8 እስከ 14 ያለ ሬንጅ ነው ያለ። አሁን እዛ በናሽናል ግሪድ በመብራት የሚሰራለ በጀነሬተርም ፊል አለ እዛ አሁን። ስለዚህ አቅርቦቱ ሲነጻጸር በጣም ብዙ ልዩነት ያለው ኦልሞስት
የግማሽ ያክል አቅርቦት ያለው ነው በአንድ ሰው እንትን ሲደረግ ኦልሞስት ከዚህ በፊት 70,000 እስከ 80,000 ፐር ይር የምናየው ኮንሰልቴሽን አሁን ቶታሊ ከ50 በታች የሆነበት ያ አንድ ኢንዲኬሽን አንድ ከፍ የሚያደርገው ፒክ የሚያደርገው የነዚህ የውሃ ወለድ በሽታዎች ነበሩ እነዛን ቶታሊ አሁን ኦልሞስት ከሀፍ በታች አድርጎታል ኦልሬዲ ዳታውንም መጠየቅ ትችላላችሁ ማየትም ትችላላችሁ ከዚህ በፊት 72-73,000 ኬዝ ነው ፐር ይር የሚታየው አሁን ኦልሞስት 35-38,000 የሆነበት ያለበት ኬዝ ነው ያለው ኦልሬዲ አቨሬጅ ስንሰራ ማለት ነው እና ጥሩ የሆነበት ኢቭን ጤና ጣቢያ ከዚህ በፊት ባለሙያ እስከ 6 ሰዓት ተኩል የሚሰራበት ሎድ ሆኖ የሚሰራበት ጊዜ ነበር አሁን ግን ቶታሊ ሰራተኛው ጧት ገብቶ 4 ሰዓት 5 ሰዓት በፊት ኮንሰልቴሽን የሚጨርስበት ሂደት ነው ያለው ሪፖርቱም ሲታይ የውሃዎች ማለት ነው የውሃ ወለዶች የነዚህ ወተር ቦርን ወተር ዋሽ ወተር ሾርቴጅ ምናምን ባሉ ዲዚዞች እዚህ በጣም ዝቅተኛ የሆነ ዳታ ነው ያላቸው አብዛኛዎቹ እዚህ የሚገኙት አሁን ለምሳሌ በማላሪያ ነው በብዛት የውሃ በሽታ ነው ያለ ከውሃ እንትን ሳይሆን ከኢንቫይሮንመንታል እንትን የሚመጣ ሌላ እንትን ፋክተር ስላለው እሱ ስለዚህ በዛ ነው እንጂ እዛኛው የዲሃሪያል ዲዚዝ ስፔሻሊ ነው አብዛኛው የሚታየው አሁን ከውሃ የሚያዝ ነገር እሱ ኢምፓክቱ እንትን ነው ምክንያቱም ሰስቴንድ የሆነ እንደዚህ ኮንስተንስ የሆነ የውሃ አቅርቦት ካለ እሱን ነገር የመቀነሱ ኦብቪየስ ነው ያው ፕሩፍ የሆነ ነገር ነው ግን አክቹዋሊም ይታያል እዚህም በሄልዝ ኢምፓክት ስታየው ኢንዳይሬክትሊ ማለት ነው በጣም ዝቅተኛ ነው ሪፖርት አሁን ስታይ ነው ከመጣው ጀምሮ ዝም ያለው ቶፕ ዲዚዞቹን ስታይ በጣም ዝቅተኛ የሆነ ዲሃሪያል ዲዚዝ ሪፖርቶች ናቸው ያሉ ይሄ ነገር ባይሰራ ኖሮ ሞስ ስደተኛው ኢቭን ጄኔሬተሩ ያለ እንኳን ውሃ ማያገኝበት እድል ይኖር ነበር አንድ ምንድነው ይሄ ሴኩሪቲ ሺውን ነበር ኦሬዲ ናፍጣ ማናገኝ ከሆነ ውሃዎችን በሶላር ማናወጣ ከሆነ ስደተኛው ዋላ ካላገኘ ማንጋ ነው ማለት የአካባቢው ህብረተሰብ ላይ ጫና ይፈጠር ነበር ያ ማለት የአካባቢው ህብረተሰብና ስደተኛው አንድ ሶርስ ኦፍ ኮንፍሊክት ያመጣል ብለን እናስባለንና እነዛን ኮንፍሊክቶች ያስቀረበት ሰሜት ቱይቱይ ኮች ይባላልው እዚህ ድርጅት ውስጥ የቆየሁት ከ2017 እስከ አሁን ቆይቻለሁ ከዚህም በፊት ያው በጄኔሬተር ነው የምንሰራው ኦፕሬት የምናደርገው በጄኔሬተር ነው ያው በመንሰራበት ጊዜ የተወሰነ ጋፕ ሊኖር ይችላል ማለት በፊውል ለጥራት የተወሰነ ጋፖች ሊኖር ይችላሉ አሁን ላይ ደግሞ ሶላሩን በፕላን አማካኝነት ፕላን ኮንስትራክት አድርጎ ሰርቶ በሶላር ሲስተም እየገፋን ያለነው አሁን የውሃ ችግር ምንም ችግር የለብንም ፕላን ኢንተርናሽናል ጥሩ አድርጓል በወቅቱ ፕሮጀክቱን ሲያጥ ኢንስቶል አድርጎ ወደ አገልግሎት ሊጀምር ሲል የሙያ ትራንስፈር ወይም የዚህ የቴክኖሎጂውን ትራንስፈር ሃይላይት ወይም ኢንፎርሜሽን ኦሪየንቴሽን ለመስጠት በአዲስ አበባ ደረጃ ጠርቶ ነበር መሆረን የሚያደርጉ ድርጅቶች ሰልጥነዋል አሁን ሲስተሙን በደንብ ለምደናል ያው እዚህ ጋር ያሉ ቴክኒሻኖችን ማሰልጥነውን በደንብ ሲስተሙን አውቀናል ያው ዝናብ ሰዓት ላይ በጄኔሬተር ነው ኦፕሬት የምናደርገው ዝናብ በሌለበት ሰዓት በፀሐይ ሰዓት ደግሞ በሶላር ሲስተም ኦፕሬት እናደርጋለን ስለዚህ ሁሉን ሲስተም አውቀናል ምንም ችግር የለብንም ይሄ ቴክኖሎጂ ጥሩ ቴክኖሎጂ ነው ብዙ ለውጡን ያየነበት ሁኔታ ነው ያለው ስደተኛ ላይ ብቻ አይደለም የአካባቢው ማህበረሰብ ላይም ቢሰራ አትሊስት የተሻለ ኮስት ሚኒማይዝ እናደርጋለን ብለን እናስባለን ኮስት ሚኒማይዝ ብቻ ሳይሆን እያየነው ነው ሆስት ኮሚቴ ላይና ናፍጣውን ማግኘት ማንችል ብሩ ይያለ ራሱ ናፍጣውን ማግኘት ማንችልበት ደረጃ ደርሰናልና እንደዚህ አይነት ነገሮች ቢሆኑ አንድ እዚህ ከክላይሜት ቼንጁ ጋር ኢንካሬጅ ይደረጋል ሁለተኛ አገርን ከዶላር ማዳን አንፃር በብዙ ፓራሜትሮች ጠቀሜታ እንዳለው የተረዳንበት ነው ፕላን ኢንተርናሽናልም ለሱ ዶኔት ያደረገው ዶኖርም ማመስገን ይገባል ያው ስደተኛ እዚህ ሲመጣ ወደ ኢትዮጵያ ሲመጣ ሁሉም የዓለም ኮሚኒቲ እንትን ኤክስፔክት አድርጎ ነው ተስፋ አድርጎ ነው የመጣው እንጂ ከኢትዮጵያ ሁሉ ነገር አገኛለሁ ብሎ አይደለም ኢትዮጵያ ኦሬዲ ሆስት አድርገዋል እንደ ገቨርንመንትም እንደ ፕሮቴክሽን ይሰጣል ከዛ እነዚህ መሰረታዊ እና ማህበራዊ አቅርቦቶች ግን ከኢንተርናሽናልም ከናሽናልም ፓርትነሮች ነው ስለዚህ ዶኖሮችም እንደዚህ አይነት ቫሊድ የሆነ እንትን ዶኔት አድርገው ኢምፕሊመንተር ፓርትነር ደግሞ ይሄን ነገር በትክክል በተጠቃሚ አድርሶ ወደዚህ ማብቃቱ በጣም ሊመሰገን ይገባል አሁን በፕላንም በኩል ቴንኪው ነው የምለው ፕላንንም ኦክስፋምንም ድርጅቴንም አመሰግናለሁ ሁሉም ኢንተግሬት ሁለቱም አንድ ላይ ሆኖ ሼር አድርገው ስለሚሰሩ ስለዚህ በጣም ቴንኪው ነው የምለው